እንኳን ለ2018 ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃን የሆነው ኃጢአታችን የተሸከመው መድኃኒት የሆነው ለሕዝብ ሁሉ ደስታ ለሆነው ለኢየሱስ ክርስቶስ የክርስትና ሃይማኖት ተከታዮች ሁላችሁም በአገር ውስጥ ያላችሁም በአገር ውጭም ያላችሁ መድኃኒታችን ኢየሱስ ክርስቶስ ልደት በዓል እያከበራችሁ ያላችሁ ሁላችሁም በፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን ስም እንዲሁም በራሴ ስም እንኳን አደረሳችሁ እላችኋለሁ። የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ስናከብር ለእኛ ትልቅ ትርጉም አለው። አንደኛ በነቢያት አፍ የተነገረ ትንቢት ሁሉ የተፈጸመበት፣ ብዙዎች ደግሞ ይጠባበቁ የነበሩ መሲሁን ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው ሱቁ የኢየሱስን መወለዱን መሲሁን ይጠብቁ ከነበሩ ሰዎች መካከል አንደኛው በመጽሐፍ የተጻፈው በግልጽ ያወራው ሲሞን የሚባል ሰው ነው። ኢየሱስ በተወለደ ጊዜ ሕፃኑን አቅፎ መዳኑን ነፍስ አይታለች ብሎ እግዚአብሔርን አመሰገነ። እሱ አምላክ ነው፣ መጀመሪያ የነበረ ነው። ነገር ግን ሰው መሆን ስጋ መልበስ ትልቅ ምስጢር ለኛ ስላለ ኢየሱስ ክርስቶስ ልደት በዓል ደግሜም እንኳን አደረሳችሁ።